ብሩኬም ሃይሚም አባካችሁ ከመጣው ግን ነገራቸው ያው ያቁታል ታቁታላችሁ ምን ነው ዝም አልክ ምናምን እያላችሁና ዝም አላልኩም ሁለቱንም በጣም ወዳቸው በጣም ማከብራቸው ናቸውና ሁለቱ ደግሞ ሲለያዩ ማየት አልፈልግም በዛ መሃል ደግሞ ሁለት ቦታ ከፍላችሁ እነሱን ለመለያየት የምትሞክሩ ሰዎች ባካችሁ ይቅርባችሁ በቃ ይሄ ሴጣናዊ ስራ አትስሩ ምንም አይጠቅማችሁም ሁለቱ ተለያዩ ለእናንተ ምንድነው የሚጠቅማችሁ እዚህ ስትሆኑ ምንም አይነት ነገር አታጠፉ ምክንያቱም እዚሁ ቶሎ ተኮርኩማችሁ ስለምትወጡ እንትን ትላላችሁ እዛ ስትሄዱ አሁን እኔ ያየሁትም ነገር አለ ተው ባካችሁ እንደዚህ አታርጉ በቃ እናንተም ከሰው ነው የተፈጠራችሁት እንደ ሰውኛ ብናስብ ጥሩ ነው ከሰው ነው የተፈጠራችሁት እኔ ባጠፋሁት መለኛ አይመለከተውም ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ አለን እግዚአብሔር ይመስገን ያው ትንሽ ጠፍተናል ትንሽ የሚደባብሩ ነገሮች አሉ ያው መናገር አልፈልግም ግን ታቁታላችሁ ያው በእናንተ መሃል ነው እንግዲህ አንዳንድ ልቅ የሆኑ ሰዎች አሉና ትንሽ አስከፍተውኛል በጣም እኔ ሲጀመር መምጣትም አልፈለኩም ኦዲየንሶች ሀምን ነው ዝም አልክ በእነ ብሩክ ጉዳይ ምናምን እያላችሁ ብዙ ሰዎች እየላካችሁ ስለሆነ ያው ዝም እንዳላልኩኝ እኔ በውስጥ ለመጨረስ ነበር ያሰብኩት ግን ዝም ያልኩ ስለመሰላችሁ ዝም አላልኩም ለማለት ያህል ነው ያንን ለማስተላለፍ ነውና በእናንተው ፊት ታናናሾቻችንን ለማምከር ለመቆጣትና እኛ ጋር ያለውን ነገር እንድታቁ ነው የመጣ ነው እና አንዳንድ ሰዎች ባካችሁ ተው በቃ እንደዚህ አይነት ነገር አታርጉ ያው ታቁታላችሁ መናገረውን ወዲፍቸው እና ሰላም በላችሁ ጠፍታል አንተ እኔም ጠፍቻለሁ ያው አንተም ስትጠፋ ነው አብሬ ጠፋሁት ሰላም እየተወደዳችሁ ነው የተከበራችሁ የሀብቲው የኛ ቤተሰቦች እንዴት ናችሁ ሰላማችሁ በዘት ይበል እንግዲህ ዛሬ እሱ ጨርሶታል ንግግሩን ያው እኔ ብዙም ባላወራ ያው የተናገረውን ተናግሯል የሚደረገው ነገር ያው እናንተ የኛ ቤተሰቦች ናችሁ ልትናደዱም ትችላላችሁ ነገ ሲገናኙ ግን ልትጸጸቱበት ትችላላችሁ ስለዚህ ባታደርጉ እመርጣለሁ ብዬ ነው የምገምተው ሆኖም ሳለ ግን የኛ ደግሞ ወንድሞቻችን እህቶቻችን ያደረጉ ነገር በጣም ውስጤ ተከፍቷል ሃይሚና ብሩኬ ገብቷል ሃይሚና ብሩኬ የምታደርጉ ነገር ያው ልጅነታችሁ እስከመች ድረስ እንደሆነ አላቅም ካሁን በኋላ ግን በእኔ በኩል መወስደው እርምጃ ነግሬያችኋለሁ እኔ ሄዳለሁ አንተ ያው ስራ ብዙ ስላለብህ እኔ ልመጣ እችላለሁ ሳልመጣ ግን ይሄ ነገር ቢስተካከል በየ ነው ብዙ ኦዲየንሶች ለኔ ይደውላሉ ያው የምመልስላቸው መልስ ሳጣ ነው ብዙ እንግዲህ ስልክ ማልመልሰው ለአንዱ የመለስኩትን እንግዲህ እንደገና ነው ለመለስ እንትን ብለው ስለዚህ ይሄ ነገር ከናንተ አይጠበቅም ብዬ ነው የምገምተው ሃይሚዬ ብሩኬ ስለዚህ ወንድሜ ብሩኬ እህቴ ሃይሚዬ የሚደረገው ነገር እያሰብን ብናደርግ አሪፍ ነው ብዬ ነው የምገምተው ማስተበውም ስለዚህ እኔ እንደ ታላቅነት በዚህ ቁጣ ተመለሱልኝ ነው ብዬ ነው የምገምተው በዚህ ቁጣ ተመለሱ ከመጣው ግን ጥያቄ ምልክት ከመጣው ግን ጥያቄ ምልክት ስለዚህ ይሄ ነገር ባታደርጉ ሃይሚዬ ብሩኬ በቃ ፍራንክ ተባብላችኋል ሁሉ ነገር ተባብላችኋል ግን እናንተ ደግሞ ራሳችሁን የምትገዙ ልጆች ናችሁ በዚህ ሰዓት ማለት ነው እኔ እንደ ራሴ እንደ ታላቅ ወንድም የሁለቱም ታላቅ ነኝ የሀብም የብሩኬም ትንሿ ደግሞ ሃይሚዬ ያው የኛ እህት ነች ስለዚህ እንደ ታላቅ ወንድምነታችን እናንተ ተፈቃቅራችሁ ስትኖሩልን ነው ደስ ይብለን አረ እንዴ ወንድሜ ተፈቃቅራችሁ ስትኖሩልን ነው ደስ ይብለን ስለዚህ እንግዲህ ይዤባለሁ እስቲ ውስጥ ላይ ያብሰለሰልከው ያው እኔ በጣም ሰልችቶኛል እውነቱን ለመናገር ብዙ ነገር ሰልችቶኛል ስላችሁ እኔ አስሬ እንደዚህ መናገር ምናምን ብዙም አልወድም ግን አንደኛ ኦዲየንሶች በጣም እኔ ጋር ትልካላችሁ ምናምን
ምን ነው ዝም አልክ ምናምን እያላችሁ እና ዝም አላልኩም። ሁለቱንም በጣም ወዳቸው በጣም የማከብራቸው ናቸውና ሁለቱ ደግሞ ሲለያዩ ማየት አልፈልግም። በዛ መሃል ደግሞ ሁለት ቦታ ከፍላችሁ እነሱን ለመለያየት የምትሞክሩ ሰዎች ባካችሁ ይቅርባችሁ። በቃ ይሄ ሴጣናዊ ስራ አትስሩ፣ ምንም አይጠቅማችሁም። ሁለቱ ተለያዩ፣ ለእናንተ ምንድነው የሚጠቅማችሁ? ሲጀመር አይለያዩም እኮ አይለያዩም፣ መቼም አይለያዩም። እኔ ሀይሚንም ጠንቅቄ አውቃታለሁ፣ ብሩኬንም ጠንቅቄ አውቀዋለሁ። ምናልባት እንዲህ እልህ ምናምን የልጅነት እልህ ምናምን ሊኖር ይችላል። እኔም ጋር አለ እሱም ጋር አለ እኮ እልህ። አንቺ ካሎሽ እኔ መጥቼ ይቅርታ ምናምን ካላልኩ ምናምን የሚባል ነገር አለ። እንደውም አንድ ሴት መጣ ነው አይደል በመካከላቸው እንደዚህ የሆነው። ያው ምናልባት መጀመሪያ ብሩክ በንጹህ ልብ ሊሆን ይችላል ይህንን ስራ የሰራው እና ሀይሚ ልትረጂ ይገባል። ፕራንክ ነው፣ በቃ ፕራንክ ነው። በእርግጥ ስህተት ነው። በቃ እነሱም አምነው ይቅርታ በቃ ተሳስተናል፣ ይቅርታ። ከይቅርታ በላይ ደግሞ ምንም የለም። ይቅርታ እኮ በቃ ይቅርታ፣ ሌላ ምንም ልታረጉ አትችሉም። በቃ ይቅርታ ካላችሁ በቃ ተሸንፌያለሁ እኔ ስህተተኛ ነኝ ብላችሁ አምናችሁ ነው እንግዲህ ይቅርታ። ስህተተኛ እንኳን ባትሆኑ ይቅርታ እኮ ትላላችሁ። ነገሩን ለማብረር ስትሉ ስህተተኛ እንኳን ባትሆኑ ይቅርታ ትላላችሁ። እኔ ስህተት ነው ብዬ ያሰብኩት ምናልባት እዛ ጋር ቦታው ላይ ለሷ ማይገባ ቦታ ተገኝታ ያን ነገር ስለሰራች እንጂ ፕራንክ ነው። በቃ ፕራንክ በየትኛውም ቦታ እንደ አጋጣሚ ነው። በቃ አይምሯችሁ ላይ የሚመጣውን ነገር ነው መታችሁ እስቲ ይሄን ሰው ባስደነግጠው በዚህ ነገር ሰውስ ምን ይማርበታል በዚህ ፕራንክ ምናምን ብላችሁ ነው የምታስቡት ማለት ነው። ምናልባት ልታቁት ትችላላችሁ የምትሰሩ ሰዎች። ፕራንክ ሲባል ድንገታዊ የሆነ ነገር አይምሮ ላይ መጣና አሁን መለኛውን ፕራንክ ላረግ ባስብ እስቲ ላስደንግጠው ወይ ደግሞ ባለፈው አይታችኋል አይደለ? ሲጋራ ባጬስ መለኛው እኔን ምን ይለኛል አይነት ነው። በቃ ፕራንክ ነው፣ ይሄ ፕራንክ ነው። በቃ ምን አረገኝ መታኝ አይደል? ፕራንክ ነው ስለው ግን አመነ። ካሜራ አየ፣ በቃ አመነ። በቃ ፕራንክ ነው። ግን ልጅቷም ያው ውስጥ ገብታ ማይገባ ቦታ የሷ ቦታ ያልሆነ ቦታ በመገኘቷ ነው ስህተት የሆነው እንጂ ውጭ ሆኖ ምናምን ቢሆን ፕራንክ ነው። በቃ እንደዚህ እንትን የሚባልበትም ነገር አይደለም። እና ሀይሚም ይቅርታ ተቀበይ። ይቅርታ መቀበል እኮ ያባት ነው። በቃ እንትን ነው፣ ፈጣሪም የሚወደው ነው። በቃ ትልቅነትሽን የፈለገ አንቺ ብትገፊ እንዲህ ብትወርቂ እንኳን በሰው የሆነ ነገር ቢደርስብሽ እንኳን ያ ሰው መጥቶ ያደረሰብሽ ሰው መጥቶ ይቅርታ ቢልሽ ባይልሽ ራሱ አንቺ ሄደሽ ይቅርታ ብትዩ አንቺ ነሽ አሸናፊ። ይሄ ምንም እንትን የሚባልበት ነገር አይደለም። እኔ አሁን መለኛው አጥፍቶብኝ ይቅርታ በቃ ብለው በእርግጠኝነት የሚጸጸተው እሱ ነው እንጂ እኔ አይደለሁም። ለምን ከኔ ወጥቷል። እኔ ምንም አላረኩም። ውስጤ ንጹህ ነው። ራሴን አውቀዋለሁ። ስለዚህ ይቅርታ ብዬ እንደውም እሱን አሸንፌ መሄድ ነው እንጂ ያለብኝ ይቅርታ አልቀበልም ምናምን። ወደ ሌላ ቦታ አትሂዱ። ሁለታችሁም ልጆች ናችሁ። በቃ አልን ግን እስከ መቼ ነው ልጅነት? ተመከራችሁ፣ ተዘከራችሁ፣ አብረን እዚህ ተጫወትን ምናልን። እዚህ ስትሆኑ ምንም አይነት ነገር አታጠፉም። ምክንያቱም እዚሁ ቶሎ ተኮርኩማችሁ ስለምትወጡ እንትን ትላላችሁ። እዛ ስትሄዱ አሁን እኔ በሞት እኔ እንደማልሄድ አውቃለሁ። ምክንያቱም እኔ አልሄድም። ይቅርታ ብቻ አድርጉ እንጂ እኔ ይቅርታ አልሄድም። ምክንያቱም የኔ ስራ በጣም ኃይለኛ ስራ ነው። በጣም ቪዲዮ ራሱ ለመስራት በጣም እንደዚህ በጠበበች ሰዓት ነው በቃ እየሰራ ያለሁት። በቃ ልክ ከስራ ወጥቼ ምናምን የተወሰነች የረፍት ሰዓቴን ሳገኝ ነው ቪዲዮ ራሱ ምሰራላችሁ። እና አሁንም የመጣሁት ጠፋችሁ ሰላላችሁ እና በጣም ይቅርታ። ያንን ነገር እኛው ለመጥፋት አስቤ አይደለም። ያው በመሀል የሆነ ነገሮች ስለተፈጠሩ ያየሁትም ነገር አለ። ተው ባካችሁ፣ እንደዚህ አታርጉ። በቃ እናንተም ከሰው ነው የተፈጠራችሁት። እንደ ሰውኛ ብናስብ ጥሩ ነው። ከሰው ነው የተፈጠራችሁት። እኔ ባጠፋሁት መለኛው አይመለከተውም። መለኛው ባጠፋው ነው አይመለከተኝም። ብሩክ ባጠፋው ሙሻ አይመለከታትም። እዚህ ውስጥ በቃ መናገር ካለባችሁ እነሱን ነው መናገር። እኛ ታላላቅ ነን። ብሩክ ካጠፋ እኛ መክረን ልንመልሰው እንችላለን። ምንም ያላለ ቤት ቁጭ ያለ ሰውን መስደብ፣ የሆነ ነገር መዝለፍ እግዚአብሔርም አይወደውም። ስለዚህ በቃ ተውት እሱን ነገር። አሁን እኛ እሱን ለማውራት አይደለም የመጣሁት። እኔ
ግን በቃ ሀይሚና ብሩክ ወደ አልሆነ ነገር ውስጥ አትግቡ ነው። ተመለሱ የምትላቸው ነገር ካለ እንግዲህ ቤተሰብ የምትወዱን የምንወዳችሁ የምታከብሩ የምናከብራችሁ ምርጥ ፋሚሊ ናችሁ። በጣም ነው የምንወዳችሁ። ሌላ ደግሞ ሀይሚና ብሩኬ እውነት ይቅር ተባባሉልን። ቅዱስና ፈጣሪያችን ኢየሱስ ክርስቶስ ይቅር ባይ ነውና እናንተን ይቅር ይበላችሁ። ይቅር ተባባሉልን ነው ብለው ሌላ ምንም ምለው ነገር የለም። ሌላ ምንም ምለው ነገር የለም። እንደው ዛሬ ፕራንክ ምናምን የሚባለው ነገር ይቅርና እስቲ ኦዲየንሶቻችን እናስደስታቸው። እኛ ስናዘን እነሱ ያዝኑልናል። ስንጨነቅ የሚጨነቁ ስንደሰት የሚደሰቱ ኦዲየንሶቻችን ዛሬ ቢያንስ እንኳን እቺ ነገር እንበላቸው ተባብለን ነው እኔና ሀብ የመጣ ነው። እንግዲህ ዛሬ ብሩኬም ሀይሚም አባካችሁ ከመጣው ግን ነገራቸው ያው ያቁታል ታቁታላችሁ። ከመጣው ነግሬያችኋለሁ። የምር ከዚህ በኋላ ምንም ሁለታችንም ምንም አላላችሁ። እኔ እስከ መጨረሻው ድረስ ነው የምታገላችሁ ማለት እመጣለሁ አላላቸው ማለት ምንም አላቸውም። በቃ አድገዋል፣ ሁለቱም አድገዋል። ሁለቱም አንዳንድ ጊዜ እንትን ያሉበት ቦታ ነው ያለው። ለምን አይደለም ሁለቱም ራሳቸውን የሚያውቁበት ሰዓት ነው። ሁል ጊዜ በየጊዜው እየገባን እኛ የምናስተካክልበት። አሁን አንተ ደግሞ እኔ ደግሞ እንደ ታላቅነት ምነግረው ማለት ነው አንድ እንጨት ካቆምከው አሁን ደስ የሚለኝ የእውነት እንደ ምሳሌ ነው ማመጣው። ሙሺ እኔ አግብቻለሁ አይደል እንዴ ነው የሆነ ነገር ስተክል አንድ ቤት ለመመስረት ዙሪያውን በየጊዜው ተኮተኮቷል ይመስለኛል እንዲጠነክር። ስለዚህ እናንተም እንድትጠነክሩ እናንተን እየቀረብን እኔና ሀብ አሁን ሀብንም አርሚዋለሁ እኔና ሀብ ዙሪያውን መጠቅጠቅ አለብን ማለት ነው። እናንተ ተስተካክላችሁ ወደ ቦታችሁ እስክትገቡ ድረስ ማለት ነው። ስለዚህ እሱም ደከም እንዳይልብኝ እኔም ይይዘዋለሁ። ሆነም ቀር እንዲህ ብለን ግን እኛን ሳታስጨንቁ እኔም ወደ አዲስ አበባ ሳልመጣ ይቅር ተባብላችሁ ቪዲዮ ካልሰራችሁ ነግሬያችኋለሁ። ሀብን ፕራንክ ነው ብሎኝ እንዴት እንዳፈረጥኩት አይተሃል። ሌላው ደግሞ በመሃላቸው ያው በንጹህ ልቦና አስገብቷት ልጅቷም ያው ንጹህ ልትሆንም ላትሆንም ትችላለች፣ ግን እግዚአብሔር ነው የሚያውቀው። መሀል ያለችውም ልጅ ያው ይቅርታ ብላለች። ሁኔታውንም እናንተም ልታውቁ ትችላላችሁ፣ ግን በቃ እሷም ያው ከነሱ ጋር ተሳስቻለሁ ብላለች። መሆን የለበትም። ብሩኬም እንደዚህ አይነት ነገር ውስጥ እንደዚህ አይነት ፕራንክ ውስጥ ባትገባ ደስ ይለኛል። ያው ፍራሽ አሁን አንዴ ተከስቷል። ክስተቱን አርመው ወደ ራሳቸው እንዲመለሱ ብላለሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ የጨረቃ ፋሚሊዎች እና እህቶቻችን ወንድሞቻችን እንወዳችኋለን። ከበሩልኝ ነው ብለው ከበሩልኝ። ምንም ሲጀመር አንተና አትበሉ አይደለም ፍራንክ አትስሩ ሳይሆን ፍራንክ አይነት አለው። ፍራንክ ሲሰሩ ቦታ መምረጥ እና ሁለታችሁን ማይበጠብጥ አይነት ከሆነ ምርጥ ነው። በቃ ሁለታችሁን አይበጥብጥ። እናንተ ሁለታችሁ ሆናችሁ አንድ ላይ ሆናችሁ ሌላ ሰው አርጉ፣ የሆነ ነገር አርጉና እንደዚህ አይነት ነገሮች ምናምን ደስ ይላሉ። በቃ እኔ ሌላ የፈለጋችሁት አይነት ነገር ብታረጉ እኔ ምንም አይመስለኝም። ግን ሁለቱ ሲጣሉና በመሃል ደግሞ በጣም አሰብስበው የሚጠብቁ ሰዎች አሉ። በቃ ያስጠሉ ሰዎች አሉ። እነሱን ነው በቃ እኔ የሚያናድዱ። ገና ትንሽ ኮሽታ በተፈጠረ ቁጥር ይደብራል። በቃ ክፍተት መፍጠር የለባቸውም ነው ባጭሩ። እንደዛ አይነት ሰው ክፍተት መፍጠር የለባቸውም። እዛ ፍፄ ያለ ፍፄም ያው በመሃል ገብተህ ያለውን ነገር እንደምታስተካክል እርግጠኛ ነኝ፣ ተማመንብሃለሁ። ምክንያቱም ከልጅነት አብሮ አደጉ ወንድሙ ነህ። ያው እኛ አንተን ተክተን ነው እንግዲህ ያለነው። ጥሩ ቦታ ሊደርሱልን ነው። ያን ነገር አንተም እንደምታስተካክል እርግጠኛ ነኝ። ባለፈው አይቻለሁ፣ በጣም ግራ ተጋብተህ ነበርና እንግዲህ ምናልባት እኔ ደግሞ ንዴት ውስጥ ነበር። ሲጀመር እኔ ቪዲዮ ምንም የመስራቱም ሀብታሙ ምንም ነበር የጎተጎትኩት እኔ ነኝ። እንግዲህ ለነሱ ይሄ መልእክት እንዲደርሳቸው ነው። ስልክ ዘጋግታቸዋል። በጣም
ጎበዞች አጨብጭቤላችኋለሁ። በጣም እኔ አሁን ስልኩ ነው ያናደኝ። ቴክስት አትመልሱም። በጣም ጎበዞች እናመሰግናለን። እቺን ብቻ ይመልሱልን፣ ቪዲዮ ሰጥቶ አያቅርቡልን። እሄድላችኋለሁ። እኔ ያው ቃል አልሄድም፣ እሄድላችኋለሁ። እኔ ብዙ ስራ ስላለብኝ አይመቸኝም። አንተ ሄደህ ያለውን ነገር ታስተካክላለህ ብዬ አስባለሁ። እንግዲህ ይሄንን ነገር አይታችሁ ጥሩ ነገር እንደሚመጣና እናንተ ታርቃችሁ እንግዲህ ከማሩልኝ ስንጨነቅ ሰዎች፣ ስንደሰት የሚደሰቱ ሰዎች፣ ስናኮርፍ የሚያኮርፉ ሰዎች እያሉን እነዚህን ደግሞ አክብረን ይሄንን ቪዲዮ የሰራ ነው። ለዛ ነው በጣም እናመሰግናለን። በጣም ነው የምንወዳችሁ። መልካም ቆዩልን። ሰላም ሁኑልኝ። እንወዳችኋለን። ወንድሜ ኩራት የሚለኝ አንተ ስላለኸኝ የቅርቤነ የኔ ያለኝታ የምትጠብቅ የኔን ደስታ የምጠብቅ ያንተን ፌሽታ ያስከፋኝን የምታርቅ